አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ሉሉ የካሊድ ኤንዴስ ሀቅናት ኢትዮጵያ ቤተሰቦቼ ዛሬ እንግዲህ ዘና ፈታ አንዳንድ ቀን ያወጣ ያስፈልጋል። እዚህ ጋር እንግዲህ የግመል ስዕል አለች እንደምትመለከቱት። አሁን እስኪ እናንተ እኔ በእኔ ቁመት ትሆናለች ብዬ ነበር። ለካ ግመሊቱ ረጅም የሚገርማችሁ አንገቷን ልይዝ ላቅፋን ነበረ። ሬት አባቴ ደርሼ ብዘል ብፈርጥ አትደረስም። ከዛ ሴትዮ ደግሞ እለቢያት አለች ማለት ነው። እዚህ ጋር እያለብኳን ግን እኮ ጡት የላትም። ጡት አላት ስትለኝ ጎንበስ እያልኩኝ ማለት ነው። እና ሀቂቀተልን በጣም ደስ የሚል ቦታ ነበረ። በጣም ዘና ያደርጋል። እዚህ ጋር እንግዲህ አርነቦች አሉ። ያው እንግዲህ የሸቃላ ነገር ሸፈፍ ሸፈፍ እያልኩኝ ወደ አርነቦቹ ጋር ልሄድ ነው። አስገቢ ካሜራማኔ። ያው እንግዲህ ካሜራማኔንም አርነቦቹ ግን ያው አይጠጉም፣ ሰው አልለመዱም መሰለኝ። ያው ካሜራማኗ በርቀት ናት። ወይኔ ሊይዝ ነበር፣ እኔማ ልታቀፍ ነበር ወጉ ተይዞ ማለት ነው። ግን እነሱ ሮጦ አመለጡኝ ማለት ነው። እዚህ ጋር እንግዲህ ፋኖስ ነው። የገጠር ልጆች ታውቃላቸው፣ ፋኖስ በጣም የድሮ ፋኖስ ነው እና የድሮ ቤት ውስጥ ነው። ይሄ እንግዲህ የድሮ ሙዚየም ይባላል። ከላይ እንግዲህ እንደምትመለከቱት እዚህ ጋር ሙዚየም ነው። በጣም የተምር እንጨት ነው። እዚህ ጋር ፋኖሶች ናቸው። ፋኖስ እርግጠኛ ነኝ ሁላችሁም ታውቃላችሁ ብዬ አስባለሁ። ፋኖስ የማያውቅ አይኖርም። እዚህ ጋር ደግሞ ስፌት ነው እንደምታዩት። እንግዲህ ዛሬ በእውነት በጣም አጃኢቡ ነው የሚያሰኘው። እና ያው እያየው ነው። ከዚህ እስኪ ደግሞ ልውጣና የተወሰኑ ካኪሳዎች አሉ። እስኪ ካኪሳዎቹ ጋር ልሄድ ማለት ነው። ካኪሳዎቹ ግን የተሸወርኩት እጄን ተነከስኩኝ ማለት ነው። የሚገርማችሁ ነገር እጄን አትነክሰኝም ብዬ ካኪሳት አጅሬ እጄን ይዛ ነከሰች ማለት ነው። ያው እጄን አሞኛል። እንግዲህ መጨረሻ ላይ ካኪሳዋ ከበላች በኋላ ያው ካኪሳዋ እጄን ስለነከሰችኝ ያለኝ አማራጭ ለብሼ ወደ ሐኪም ቤት መሄድ ነው እና ያው ካኪሳይቱ በደንብ ነክሳኛለች ማለት ነው። በደንብ አድርጋ ነው ነከስከስ ያደረገችኝ። እናንተ ግን ዩቲዩቤን ላይክ እና ሼር ሰብስክራይብ እያደረጋችሁ አበረታቱኝ። እንግዲህ ካኪሷ የበላችኝ እጄ ሲድን እመጣለሁ በድጋሚ ማለት ነው። እስከዛው ድረስ ሰላሙ አለይኩም ወራህመቱላሂ ወበረካቱ።